ሃይ ሰላም እንዴት ናችሁ? ዛሬ ደግሞ የመጀመሪያው ቀን ላይ እንዴት አድርገን ቢዝነስ እንደምንጀምር ሳይድ ሃስላችን እንዴት ፒክ እንደምናደርግ አሳያችኋለሁ። የሚቀጥሉትን ቪዲዮዎችን በመከታተል የሚቀጥሉ 15 ቀናት ላይ ተከታታይ ቪዲዮዎችን ለቃለን ከመጀመሪያው ጀምሮ። ዛሬ የመጀመሪያው ስቴፕ ነው የሚሆንልን። ከነዚህ 15 ቀናት ቪዲዮዎች በኋላ የራሳችሁን ቢዝነስ ሐሳቡን አምጥታችሁ የመጀመሪያውን ከስተመር የምታገኙበት ሁኔታ አሳያችኋለሁ። ለምንም ወጪ ባለን ስኪልና ኤክስፒሪየንስ ጀምረን የምናሳድገው ቢዝነስ እንዴት እንደሚሆን አሳያችኋለሁ። ሀበሻ ሊስትን ስጀምር የተነሳውባቸውና የተከተልኳቸው ሜቶዶች ነው ማሳያችሁ። ይሄ የተወሰኑ ትሬኒንጎችንም ወስጄ ነበር ስለ ቢዝነስ እንዴት አድርጌ ስኪሌንና ኤክስፒሪየንስ ኖሌጅን ወደ ቢዝነስ እንደቀየርኩትና ለእናንተም ስኪሎቻችሁንና ኤክስፒሪየንሶቻችሁን እንዴት አድርጋችሁ ወደ ቢዝነስ እንደምትቀይሩ ገቢ የምታገኙበት ስኪሎችን እስካሁን ድረስ ያልተጠቀማችሁበት ከሆነ ፋይንድ አውት አድርጋችሁ ይሄንን ኤክስፒሪየንሳችሁን ገቢ ማግኛ ሜተድ ልታደርጉት እንደምትችሉ አሳያችኋለሁ። ተከታታይ 15 ቀን ውስጥ ማርኬቲንጎችንም ሁሉንም እንዴት አድርገን እንደምናይ አሳያችኋለሁ። አብራችሁን ቆዩ። በተሐሳቡ ኖራችሁ ቢዝነስ መጀመር ግን እንዴት አድርጋችሁ እንደምትጀምሩት ማወቅ ከከበዳችሁ በጣም ክሊር የሆነ ስቴፕ ባይ ስቴፕ ኢንፎርሜሽን እንሰጣችኋለሁ። ይሄን መጠቀም ትችላላችሁ። ብዙ ወጪ ሳታወጡ በስልካችሁና ባላችሁ ኤክስፒሪየንስና ስኪላችሁን ተጠቅመን እንዴት አድርገን እንደምንሰራ አብረን እናያለን። ዛሬ መሰረቱና ትልቁን ነገር እነግራችኋለሁ። እኔ ሀበሻ ሊስትን ስጀምር ፋንሲ ኢኩዊፕመንት የለኝም ነበር። ከዛ ኮምፒውተር የራሴ አንድ ኮምፒውተር እና ማይ ስኪል ቪዥን ብቻ ነበር የነበረው። ምንም አይነት ቲም አልነበረንም። እሱን በማሳደግ አሁን ያለበት ደረጃ ላይ ደርሷል። እና የነበረኝ ቪዥን ምንድነው? ኢትዮጵያውያን በጣም ታለንት አለን፣ ቢዝነሶችን እንጀምራለን፣ ሃንዲማኖች ነን፣ በጣም ብዙ ኤክስፒሪየንስ አለን። ግን ይሄንን ሁሉ የምንሰራበት የምናገናኝበት ዋን ፕሌስ የለንም እና በየትኛውም አገር ብንሆን አንድ ፕሌስ ያስፈልገናል። ቢዝነሶቻችንን የምናስተዋውቅበት ያለንን ታለንት የምናሳይበት አንድ ፕሌስ ያስፈልገናል። አንድ ዲጂታል ሆም ያስፈልገናል ብዬ ተነሳሁኝና አሁን ለምሳሌ ዱባይ ላይ ስንሄድ ጸጉር ቤት ብንፈልግ የሀበሻ ኦን ጸጉር ቤት ብንፈልግ ሰው ነው የምንጠይቀው ወይንም በቀላሉ የምናገኝበት ቦታ የለም። ዩሮፕን ብንሄድ እንደዛ ሴም ቲንግ ነው። አሜሪካም ከመጣሁኝ በኋላ የተለያዩ ስቴቶች ላይ የሀበሻ ስቶሮችን እና የሀበሻ ሬስቶራንቶች የሀበሻ ቢዝነስ ቦታዎችን ለማየት ጊዜ ፈጅብን ነበረ። የሰው ከሰው ወርድ ኦፍ ማውዝ ካልሆነ በስተቀር የምናገኝበት ቦታ የለም እና ይሄኛው ሐሳቡ የነበረኝ ኢትዮጵያ እያለሁ ነበር። ወደ አሜሪካ ሳልመጣ አሜሪካ ከመጣሁ በኋላ ግን ዌብሳይቱን በጣም ተስተካክሎ ወጣ። ቢዝነሶችንም ሰዎችንም ኦንቦርድ ማድረግ ጀመርን። አሁን ግሎባሊ ሀበሻ ሊስትን መጠቀም እንችላለን ማለት ነው። እና እኔ ኪዩሪዮሲቲ እና የነበረኝ ይሄንን ችግር ነው ብዬ ያሰብኩትን ነገር መፍትሄ ሰርችለታለሁ። እናንተ ችግር በአካባቢያችን ከምናያቸው ችግሮችን ምን አይነት ቢዝነስ ፕሮብሌሞችን አይተን እንዴት አይነት መፍትሄ እንደምንሰጥ አስበን ቢዝነሶቻችንን መጀመር እንችላለን ማለት ነው። እና ይሄንን አስታውሱ። ትልቅ ህልም ሁልጊዜ ከትንሹ ነው የሚጀምረው እና ዛሬ ያሰብነውን ስራ ያለ ማቋረጥ በየቀኑ ትንሽ ብንሰራበት ነገ ትልቅዬ ደረጃ ላይ እንደሚደርስ እርግጠኛ ሆነ ሁልጊዜ መስራት ነው የሚሆንብን ማለት ነው። እና ይሄ በጣም ኢንካሬጅ የሚያደርግ ነገር ነው። አለማቋረጥ ሁልጊዜ መስራት አለብን ነው ዋናው ቁም ነገሩ። ከምንም ተነስተን ያለምንም ገንዘብ ወጪ ያለማቋረጥ ሁልጊዜ ትንሽ ብንሰራ ትልቅ ደረጃ ድረስ እናደርሰዋለን ማለት ነው። እና ይሄን ነገር ስንጀምር መጀመሪያ የምናደርገው መጻፍ ነው። መጻፍ ማለት አሁን ለምሳሌ ወረቀትና እስክሪብቶ ይዛችሁና 3 መስራት የምትፈልጉትን ነገር ጻፉ። 3 መስራት የምትፈልጉትን ነገር ወረቀቱ ላይ አስፍሩ። ምናልባት ኩኪንግ ሊሆን ይችላል፣ ምናልባት ሰዎችን ማስተማር ሊሆን ይችላል፣ ዲዛይኒንግ ሊሆን ይችላል፣ ኦርጋናይዚንግ ሊሆን ይችላል፣ ምናልባትም ደግሞ ማርኬቲንግ ሊሆን ይችላል። የተለያየ ማድረግ ብንፈልጋቸው ነገሮችን ጻፉ። 3 ብዙም ቢሆን ችግር የለውም፣ ግን ማድረግ የምንፈልጋቸው ነገሮች መስራት የምንችላቸውን ብለን የምናስበውን ነገር መጻፍ እንጀምር ማለት ነው። የመጀመሪያው ስቴፕ የምንፈልገውን ነገር ማወቅ ነው እና ደግሞ ስናውቀው ራሱ መጻፍ በጣም ትልቅ ልዩነት አለው እና የምንፈልገውን ነገር ሁልጊዜ ኖት ይዘን በዛ መሰረት መከታተሉ በጣም ትልቅ ለውጥ ያመጣል ማለት ነው። አሁን ደግሞ የምትጽፉት ምንድነው? 3 ነገሮች
ሰዎች ወደ እናንተ ጋር የሚመጡበት አድርጉልን ብለው። አሁን ለምሳሌ ሰዎች ስልካቸው ሲበላሽ እናንተ ጋር ስልኬን ስሩልኝ ብለው ሊሆን ይችላል የሚመጡት። ወይንም ደግሞ ቪዲዮ ቀረጻ ላይ ፈልጋችሁ እናንተ ቅረጹልኝ ተብላችሁ ሊሆን ይችላል የሚመጡት። ወይንም ደግሞ ምግብ መስራት ፈልገው እናንተ ጋር እናንተ ጎበዞች ናችሁ ብለው የሚመጡበት ነገር ሊኖር ይችላል። አንዳንድ ሰዎች ደግሞ ሞቲቬሽን ፈልገው ከእናንተ ጋር ኢንስፓየር እንድታረጓቸው ፈልገው የሚመጡ ሊሆን ይችላል። ብቻ ሰዎች እናንተ ጋር ምን ፈልገው የሚመጡበት ነገር ካለ ወይንም እናንተ ምን ለሰዎች መስጠት እንደምትችሉ ወይንም ደግሞ ፎቶ አንሱን ብለው ሊመጡ ይችላሉና እናንተ ሰዎች እናንተ ጋር ምን ብለው ይመጣሉ፣ ምን እንድታረጉላቸው ብለው ይመጣሉ። ይሄንን ደግሞ ጻፉት። አሁን ደግሞ ይሄ ቅድም 3 የጻፍናቸው አለ፣ አሁን ደግሞ 3 የጻፍናቸው አለ። በእነዚህ መካከል ማች የሚያደርገው አንዱ ከአንዱ ጋር የሚደጋገፈውን አይታችሁ ከዚህ ላይ የናንተ ስኪል እዛ ላይ አለ ማለት ነው። የናንተ ዕውቀታችሁ እዛ ላይ አለ ማለት ነው። ሰዎች ይሄንን እናንተ ብለው የሚመጡበት ነገር እናንተ በይበልጥ የምታውቁት ናችሁ። ጥሩ አድርጋችሁ መስራት እንደምትችላችሁ እያያችሁት ነው ማለት ነውና ይሄንን ፒክ ማድረግ ትችላላችሁ። ይሄ መነሻ ነጥባችሁ ነው። በፍቅር እየሰራችሁት ያላችሁት ነገር ነው። ማድረግ የምትፈልጉት ነገር ነው። ሰዎች እናንተ ጋር የሚመጡት ነገር ነው። ስለዚህ ይሄ ነገራችሁ መነሻችሁ ነው። በዚህ ላይ ዴቨሎፕ ብታደርጉት ስኬታማ የመሆን ቻንሳችሁ ትልቅ ነው የሚሆነው ማለት ነው። እና ይሄንን ስትመርጡ በደንብ አስባችሁ በደንብ ብትሰሩት ደስተኛ ሆናችሁ የምትሰሩበት ስራ ዛሬም ነገም ብትደጋግሙት ደስ የሚላችሁ የማይሰለቻችሁ ስራ ቢሆን በጣም ሰክሰስፉል የመሆን ቻንሱ ብዙ ነውና ይሄንን ቢዝነሳችሁን ለሳይድ ሀስላችሁ ቋሚ የምትሰሩትም ስራ እንኳን ቢኖር ከጎን ለጎን ማራመድ የምትችሉት ስራ ነው ማለት ነው። ይሄን ነገር በየቀኑ ትንሽ መጨመሩበት ከዛ በኋላ ትልቅ ውጤት የምታዩበት ስራ ነው። ይሄንን ያለማቋረጥ የምትሰሩት ነገር ነው ማለት ነው። እዚህ ላይ ስንመርጥ የወሰድናቸው ኮርሶች ካሉ ወይንም የምናውቀው ነገር ካለ የተማርነው ያነበብነው ያየነው ነገር ካለ እንደው በጣም ቢዝነሳችንን ያጠነክርልናልና ከዛ ላይ ብንጀምር ስኪላችንን ፍላጎታችንንና ሰዎች እኛን ብለው የሚመጡበትን ስንመርጥ በደንብ አስተውለን ቢሆን እና ወደፊት ሰክሰስፉል የመሆን ቻንሱ ትልቅ ነው የሚሆነው ማለት ነው። ስቴፕ 1 የምንፈልገውን ነገር መጻፍ ነው። ስቴፕ 2 ደግሞ ዕውቀታችንን ችግሮችን ለመፍታት እንጠቀምበት ነው። እስከ ዛሬ ድረስ ያካበትነውን ዕውቀት ወደ ችግሮችን ለመፍታት እንጠቀምበታለን ማለት ነው። ሌላ ደግሞ ማወቅ ያለብን ነገር ማንኛውም ቢዝነስ ችግሮችን ይፈታልና እንዴት አድርገን ነው ችግሮችን የምንፈታው የሚለውን ማሰብ አለብን ማለት ነው። አሁን አካባቢያችሁ ላይ ያሉ ሰዎች ናቸው፣ ጓደኞቻችሁ፣ ቤተሰቦቻችሁ፣ ዘመዶቻችሁ እንዲሁም በርቀት ላይ የምታዩዋቸው ሶሻል ሚዲያ ላይ ሊሆን ይችላል የምናያቸው ሰዎች ምን አይነት ችግር አላቸው እና ምን አይነት መፍትሄ መስጠት እንችላለን የሚሉን አስቡ። እንደዚህ አይነት ችግር አለና እንደዚህ አይነት እንፈታለን ብላችሁ የምታስቡትን እስኪ ኮሜንት ላይ ጻፉትና አብረን እናየዋለን። አሁን ለምሳሌ ምግብ መስራት የሚያስብ ሰው ሰዓት የለኝም በጣም ቢዚ ነኝ ለሚል ሰው ምግብ የተሰራ ምግብ ብናመጣለት ሶልቭ አረግንለት ማለት ነው። ሌላ ግራፊክስ የሚሰራ ሰው ደግሞ ቢዝነሴ ቪዚቢሊቲ ይፈልጋለሁ ለሚል ሰው ፕሮብሌሙ ሶልቭ አረግንለት ማለት ነው። ቱቶሪንግ የሚሰጥ ሰው ደግሞ ካለ ቤተሰቦች ጊዜ የለንምና ልጆቻችንን ማስጠናት አልቃተን ወይንም ልጆቻችን እርዳታ ይፈልጋሉ ብሎ ለሚያስብ ሰው ቱቶሪንግ የሚሰጥ ሰው ካለ የቤተሰቦችን ችግር ፈታ ማለት ነው። እና እንደዚህ አይነት ችግር ለመፍታት መሞከር ነው። በጣም አብዝታችሁ አታስቡት፣ ግን በቀላሉ ችግርን እንዴት አድርገን እንፈታለን የሚለውን ማሰብ እንጀምር ማለት ነው። አሁን አካባቢያችሁ ላይ ያሉ ሰዎች ናቸው፣ ጓደኞቻችሁ፣ ቤተሰቦቻችሁ፣ ዘመዶቻችሁ እንዲሁም በርቀት ላይ የምታዩዋቸው ሶሻል ሚዲያ ላይ ሊሆን ይችላል የምናያቸው ሰዎች ምን አይነት ችግር አላቸው እና ምን አይነት መፍትሄ መስጠት እንችላለን የሚሉን አስቡ። እናንተ ደግሞ እንደዚህ አይነት ችግር አለና ይሄንን እንፈታለን ብላችሁ የምታስቡት ካለ ኮሜንት ላይ አድርጉልን፣ እናየዋለን ማለት ነው። ኮሜንት ላይ እስኪ ጻፉ። አሁን ደግሞ ስቴፕ 3 ያሰብነውን ቢዝነስ ተፈላጊነቱን እናጥና። አሁን ያሰብነውን ሐሳብ እስኪ ቼክ እናድርገው። ለምሳሌ የቱ ጋር ነው የሚሸጥ ጥሩ ምግብ ያላቸው? የሀበሻ ልብስ መግዛት ፈልጌ ነበር፣ የት አካባቢ ላገኛቸው?
እንደዛ ከሰማን ያ ማለት ፍላጎት አለ ማለት ነው። ለምናስበው ቢዝነስ ፍላጎት አለው ማለት ነው። ሰዎቹ ይሄንን ቢዝነስ ብናመጣላቸው ተጠቃሚ የሚሆን ማርኬት አለን ማለት ነው። እና የሰዎችን ችግር ማወቅ ከቻለን ይሄ ሳይድ ሀስላችን መሆን ይችላል። በቃ ትልቅዬ ፖቴንሻል አለ፣ ማርኬት አለው። ስለዚህ የኛ ሐሳብ አለን፣ ይሄንን ተጠቅመን ቆንጆ ቢዝነስ እና ሳይድ ሀስል መጀመር እንችላለን ማለት ነው። ስንጀምር ግን ከጎን ብናደርገው ቆንጆ ነው። ሙሉ ለሙሉ ስራችንን አንተውም አሁን። ምክንያቱም ይሄ ነገር ቢዝነስ መጀመር ሁሉ ጊዜ ትንሽ ትግል ይኖረዋል፣ ግን እያደገ የሚሄድ ነገር ነው። ይሄንን አስበን ነው የምንጀምረው። ስለዚህ ሳይድ ሀስል ቢዝነሳችንን አይዲያውን ጀነሬት አድርገናል ማለት ነው። በቀላሉ በጣም ብዙ ሳንጨነቅበት የሚመጣልን ሐሳብ ሳይድ ቢዝነሳችን ሊሆን ይችላል። እና ሁሉ ጊዜ ጥሩ ቢዝነስ የሚሆነው ካለን ዕውቀትና ችሎታችን ጋር ተነስተን ስንሰራው ነው ማለት ነው። የትኛውም ዓለም ላይ ብትሆኑ ይሄ የቢዝነስ አይዲያ ዘሴም ነው የሚሆነው እና ሁላችሁም ተከታተሉን እስከ መጨረሻው ድረስ ተእዩትና አብረን እናድጋለን። በዚህ ሁኔታ ላይ አብረን እናድጋለን። ቢዝነሶቻችሁን እኛም እናግዛችኋለን፣ አድቨርታይዝም እናደርግላችኋለን። ይሄ ነው ሳይድ ሀሰላችን ለመምረጥ። አሁን ትንሽ የቻሌንጅ ልስጣችሁና 6 አይዲያዎችን ጻፉ። 6 አይዲያዎችን ይሄ ነገር ሰዎች ጋር ቢደርስ ይጠቅማል ብላችሁ የምታስቡትን፣ ይሄ ነው ያለኝ ዕውቀት ይሄንን ሶልቭ ያደርጋል ብላችሁ የምታስቡትን 6 አይዲያዎችን ጻፉ። ከዛ በጣም የወደዳችሁትን አክብቡበትና ከዛ ኮሜንት ላይ ጻፉልን፣ ወይንም አቅራቢያችሁ ላለ ሰው ጓደኞቻችሁ፣ ቤተሰቦቻችሁ አጋራቸው፣ ሼር አድርጓቸው። የዛሬን የመጀመሪያው ክፍል በዚህ ላይ ጨርሰናል። አሁን እስካሁን ድረስ ባያችሁት ክሊር የሆነ ሐሳብ ይኖራችኋል ማለት ነው። ቢዝነሳችሁ እንዴት አድርጋችሁ ጀነሬት እንደምታደርጉ፣ ምን አይነት ስትራቴጂ እንደምትጠቀሙ ሳይድ ሀስል ፒክ ለማድረግ እና ቢዝነስን እንዴት አድርገን እንደምንጀምር በዛሬው ቀን አይተናዋል። በሚቀጥለው ደግሞ በሌላ ቪዲዮ እንዴት አድርገን ማርኬታችንን እንደምንፈልግ፣ እንዴት አድርገን ማርኬት ሰርች እንደምናደርግ አሳያችኋለሁ። ይሄንን ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉት፣ ሰብስክራይብ አድርጋችሁ ጠብቁ እና አብረን እንደግ። በሚቀጥለው ቪዲዮ እንገናኝ።